አለይኩም ወራህመቱላሂ ወበረካቱህ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያለው አልሐምዱሊላህ። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝዝት ይበልልኝ ውድ ፋሚሊ። እናማ ላይክ እና ሰብስክራይብ ለምንድን ነው የማታደርጉኝ? ለምን ነው የማታደርጉኝ? መልካምነት እኮ ለራስ ነው። ወላሂ ዩቲዩብ ቻናል እንደሚከፍል ለሰው እንደሚጠቅም ስለምታውቁ ነው ሀቂቀተን ሰብስክራይብ የማታረጉት ማለት ነው። ግን እህታችን ይሄ ታስደሳት ሰብስክራይብ እና ላይክ እናድርጋት ብላችሁ ብትሉ አታልፉኝም ነበር። ወደ 400 ሰው ቪዲዮዬን ያዋል፣ ግን ሰብስክራይብ የለም። ሰብስክራይብ 88 ሰው ነው ሰብስክራይብ ያደረገኝ ማለት ነው። እና ሁላችሁም ሰወዳችሁ ላይክ እና ሰብስክራይብ አርጉኝ። ሰዓት እንዲቆጥርልኝ ደግሞ ቪዲዮዬን እውልኝ ማለት ነው፣ መጀመሪያ እስከ መጨረሻው ማለት ነው። ወዶች ሰወዳችሁ እኔ ዩቲዩብ ቻናልን ለቁም ነገር ነው እንጂ ዝም ብዬ ልጫወት አይሆን፣ ለቁም ነገር ነው። አሁንም ሸር ማረገው መዲያም ቢሆኝ ሸር ማረገው ለእናንተ የሚጠቅም እንጂ ለኔ የጠቀመኝ ነው ለእናንተ ሸር ማረገው። ስለዚህ ሁላችሁም ላይክ ሰብስክራይብ አድርጉኝ። ሰወዳችሁ ማለት ነው። እና ዛሬ ይዤላችሁ የመጣሁት ቫዝሊን ነው። ቫዝሊን ብቻና ብቻ ነው። ተምር ምናምን ዛሬ አላቀረብኩም አለ፣ ግን ስለ ቫዝሊን ላውራ ብዬ ነው ዛሬ ኢንሻአላህ። እና ይሄ ቫዝሊን በጣም ቆንጆ የሆነ ቫዝሊን ነው። ቫዝሊን ማንኛው ለፀጉርም ሆነ ለፊትም ሆነ ለማንኛውም ሆነ አሪፍ የሆነ ቅባት ቫዝሊን ማንኛው እንደሆነ አሳያችኋለሁኝ። ሁላችሁም ግን ላይክ ሰብስክራይብ አድርጉ። ሰወዳችሁ የምር ወላሂ ምን ችግር አለ? አይከፈልበት። ላይክ እና ሰብስክራይብ ብታረጉ ብታበረታቱ ምን ችግር አለው? ወላሂ ኧረ ተው፣ ግድላችሁም ተው የምር ተው። አልሙሁም ወደ ቫዝሊኑ ልሄድ። ይሄ ቫዝሊን ማለት ነው እኔ አልጥለው ሆኖብኝ ጨርሻለሁ። አልጥለው ሆኖብኝ ማለት ነው። ይሄ ቫዝሊን በጣም ሞኝ ቫዝሊን ነው። ጭቃ ማለት ነው። ያው ጨርሻለሁ። ፋዲ ነው አልጥለውም ብዬ ማለት ነው። ይሄንንም ጨርሻለሁ። ይሄ ነው እንግዲህ ቆንጆ ሀሪፍ የሆነ ቫዝሊን ይሄ ነው። በጣም ቆንጆ ማለት ነው ከምነግራችሁ በላይ። ፀጉርሽም ብዙ የሆነው ፀጉርሽን ያስረዝምልሻል። በጣም ነው የሚያሳምረው ማለት ነው። ቅቤ በሉት፣ ይሄ ቅቤ በሉት ማለት ነው። ይሄንን ሁለቱንም ጨርሻለሁኝ። ይሄ ግን እዚህ ላይ ያለውና እዚህ ላይ ያለው በጣም ይለያያል። ይሄ ጭቃ ነው ወላሂ። ይሄን ቫዝሊን አትጠቀሙ ለፀጉራችሁ፣ ይሄን ቫዝሊን አትጠቀሙ። ቫዝሊን ሲጀመር ተሁሉም አንደኛ ቫዝሊን ይሄ ነው። ተሁሉም አንደኛ ቫዝሊን ይሄ ነው። ፊታችሁን ብትቀቡት እግራችሁን ብትቀቡት ይሄኔ ልፍጭቅጭቅ የሚል ቅባት አይደለም፣ ቫዝሊን አይደለም። ይሄ ነው ጭቃው ማለት ነው። ፀጉሬ ላይ ምንም ለውጥ ያገኘሁበት ነገር የለም። ይሄ ማለት ነው። ይሄንን ስቀባ ማለት ነው። ይሄ ሲያበቃብኝ ይሄንን ጀመርኩት። ይሄንን ሳላገኘው ስቀር ይሄንን ገዝቼ ማለት ነው። ይሄ ምንም ፋይዳ የለውም خلاص። እና አልሙሁም ይሄንን ሁለቱንም ስጨርስ ሴትዬን አንጭልኝ ብዬ ብዙ ቦታ ሀቂቀተን ሴደርያ ራሱ ገብታ አጋጣሚ ሆኖ አላገኘችውም። የሴትዬ ልጅ ለምኔ ጠልቢልኝ ብዬ ጠለባት ላይ ግን አለ ሞልቷል ማለት ነው። ይሄንን አስገዛሁት ማለት ነው። ይሄ የዚህ ዘር ነው ይሄ ማለት ነው። በጣም ቆንጆ ፀጉራችሁን ያስረዝምላችኋል። ፀጉራችሁን ውሃ አስነክታችሁ ተምር ውሃ ከሌላችሁ ተምሩን ውሃ ታልፈለጋችሁት ወዲያው ትጥብ እንዳላችሁ ወይንም ኖርማን ውሃ አዘጋጅታችሁ መጀመሪያ ውሃውን ፀጉራችሁን ትቀቡና ከዛም በኋላ ይሄንን ቫዝሊን ሙሉ ዛላውን በደንብ አድርጋችሁ ማሳጅ እያደረጋችሁ ተጠቀሙት። ወላሂ ብዬ ነው የምነግራችሁ። በጣም ቆንጆ የሆነ ቫዝሊን ይሄ ነው። አንደኛ ቫዝሊን በሉት፣ ቅቤ በሉት። ቅቤ እንግዲህ ቅቤ ልፍጭጭቅ ያለ አይደለም፣ ውሃ ነው የሚሆነው። ይሄም እንደዛው ነው ማለት ነው። አሁን ላይ ብርድ ስለሆነ
ትንሽ እንትን ሊል ይችላል እንጂ ወላሂ በጣም ቆንጆና ቆንጆ የሆነ ቫዝኒ ነው። ተጠቀሙት። እኔ ጥቅሙን ባላቀው አልናገርም ነበር። ሀቂቀተን እኔ ለጸጉሬ ረድቶኛል። በጣም ማሻአላ ነው ያረገልኝ ጸጉሬን። ሁላችሁም ተጠቀሙት። እኔ ተምሩን አሁንም ድረስ አላቋረጥኩትም። ተምሩን እየተቀባሁ ነው። እንደገና ደግሞ ተምሩ ጋራ መስራት ከፈለጋችሁ ደግሞ በውሃ እንሰራም ካላችሁ በዘይት ማለት ነው። ዘይት የምግቡ ዘይት አለ፣ በዛ ሰርታችሁ መጠቀም ትችላላችሁ። እና ሁላችሁም ተጠቀሙት ልላችሁ ፈልጌ ነው የኔ ውድ ቤተሰቦቼ። እናንተም ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ተገዛችሁ ተተጠቀማችሁ መጠቀም ያለባችሁ ይሄንን ቫዝኒ ነው መጠቀም ያለባችሁ። ሌላው ቫዝኒ ዝም ብሎ ነው። ይሄ ቫዝኒ ግን አንደኛ በጣም ማሻአላ የሆነ ቫዝኒ ነው። ተቀቡት፣ ይሄንን ተቀቡት። ሌላ ቅባት በ300 ብር በ400 ብር ተምትገዙ አሁን ብዙ ልጆች አሁን በጣም እንትን ነው እያሉ ነው ማለት ነው። ምንም አላረገልንም ገዝተነው በብዙ ብር በብዙ ዋጋ እያሉ አንዳንዶች እንትን ይላሉ። ለአንዳንዶችም ደግሞ ይጠቅማል። ይሄ ቫዝኒ ግን ለማንኛችሁም ቢሆን ይሄ ቫዝኒ በጣም ቆንጆና ሀሪፍ የሆነ ቫዝኒ ነው። ለማንኛችሁም ቢሆን ብዛትም ያላት ጸጉር ብዛትም የሌለው ጸጉሯ ለተቆማመጠ ተግንባሯ ለሸሽ ለብዙ ነገር የሚጠቅም ቫዝኒ ስለሆነ ይሄንን ተጠቀሙት ውድ ቤተሰቦቼ። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ላይክ እና ሰብስክራይብ እንዳረሱ እሺ፣ ሰምታችኋል።